ምድር በየቀኑ በብዙ ሚሊዮን ቶን የሚቆጠሩ ሚስጥራትን ትቀብራለች። አንዳንዶች ሚስጥሮች ግን ጊዜና የውቅያኖሶችን ማዕበል ተሻግረው ወደኛ የሚደርሱ የአንድ ትውልድ ስሜት የሚተርኩ ድንቅ መልእክቶች ይሆናሉ። አውስትራሊያ ውስጥ በአንድ የባህር ዳርቻ ላይ የተገኘው ይህ ትንሽ ጠርሙስም የዚህ አይነት ሚስጥር ነው። የመልእክቱ ዘመን 1916 ዓመተ ምህረት ነው። ዓለም በመጀመሪያው የዓለም ጦርነት እሳት ውስጥ እየተቃጠለች ነበር። ይህ ጦርነት በሰው ልጆች ታሪክ ውስጥ ታይቶ የማይታወቅ የጥፋት ምዕራፍ የከፈተ ሲሆን ሁለት ወጣት ወንዶች በምድር ላይ ከሚታወቀው አስከፊ ሁኔታዎች አንዱ በሆነው የትሬንች ጦርነት ግንባር ላይ ተፋጠዋል። በዚያን ጊዜ በታላቁ የአውስትራሊያ ባይት ሰፊና ሰማያዊ ውሃ ላይ በመርከብ ላይ ይጓዙ የነበሩት ሁለት ወጣት ወታደሮች ነበሩ። ማልኮም አሌክሳንደር ኔቭል እና ዊሊያም ክሪካሪ። እነዚህ ወታደሮች ወደ አውሮፓ የጦር ግንባር እየተጓዙ ቤተሰብንና ሰላምን ናፍቀዋል። በአንድ በኩል ደግሞ የወደፊት ዕጣ ፈንታቸው እርግጠኛ ባልሆነበት ሁኔታ ውስጥ መሆናቸውን ሲያስቡ አብዝተው ይጨነቃሉ። በዚህ የጭንቀት ወቅት የነበራቸውን ብቸኛ ተስፋ የሚያሳይ መልእክት በጠርሙሱ ውስጥ አስገብተው ወደ ውቅያኖስ ወረወሩት። ያ ጠርሙስ 109 ዓመታት ጉዞውን የጀመረው በዚያን ጊዜ ነበር። የጊዜ መሽከርከር ቀጥሎ አሁን 2025 ላይ ደርሰናል። በምዕራባዊ አውስትራሊያ ወርተን የባህር ዳርቻ ላይ ደብራ ብራውንና ቤተሰቧ የባህር ዳርቻ ጽዳታ ላይ ነበሩ። የደብራ ልጅ ባህሩ ዳርቻ ላይ በዝምታ ተቀብሮ የነበረ አንድ ያረጀ የመስታወት ጠርሙስም አገኘች። ጠርሙሱ በውስጡ በጊዜ የደበዘዙ ሁለት ወረቀቶችን ይዟል። ወረቀቶቹ ሲወጡ ከ1916 ዓመተ ምህረት የጦርነት ግንባር በቀጥታ የተላከ መልእክት ተገኘ። የኔቭል ደብዳቤ ከደቡብ አውስትራሊያ ዊልካውት መምጣቱንም ያመላክታል። ይህ መልእክት የመጣው ከረጅም ጊዜ በፊት ከሞተ ሰው ነበር። ወታደሩ ማልኮም አሌክሳንደር ኔቭል መልእክቱን ከጻፈ ከጥቂት ወራት በኋላ በፈረንሳይ ግንባር ተገድሎ በ28 ዓመቱ የጦርነት ሰለባ ሆኗል። ለዘመናት የጠፋውና አሁን የተገኘው የኔቭል መልእክት ታላቁ የወንድሙ ልጅ የሆነውን ሀርቪል ኔቭልን ለማግኘት አስችሎታል። ሀርቪል የ101 ዓመት ዕድሜ ካላት አክስቱ ስላጎቱ ይነገረው የነበረውን ታሪክ ዛሬ ላይ በሰነድ አረጋግጧል። ኔቭል በአንደኛው የዓለም ጦርነት የኖረው አጭር ጊዜ ምን ያህል መረጃ እንደፈጠረ ማየቱ አስደናቂ ነው በማለት ስሜቱንም ገልጿል። የሁለተኛው ወታደር ዊሊያም ክሪካሪ ዕጣ ፈንታ ግን የተለየ ነበር። እሱ ከጦርነቱ በሰላም ተመልሶ ረጅም ጊዜ ኖሯል። የሱ ቤተሰቦች ተገኝተዋል። የሃርሊ የልጅ ልጅ አንተርነር በሁኔታው ስሜቷንም ገልጻለች። ሁላችንም በጣም ደንግጠናል። አያታችን ከመቃብር ተነስቶ ያነጋገረን ያህል ይሰማናል ስትል የዘመናት ድንበር መሻገር የፈጠረውን ስሜትም አስቀምጣለች። የዌስተርን አውስትራሊያ ዩኒቨርሲቲ የባህር ዳርቻ ውቅያኖስ ጥናት ፕሮፌሰር የሆኑት ቻሪታ ስለዚህ አስገራሚ ክስተት ሲናገሩም ይህ መልእክት 109 ዓመታት ሙሉ በውቅያኖስ ላይ ሲንሳፈፍ አልቆየም ብለዋል። ምናልባትም በታላቁ ባይት ከተወነጨፈ በኋላ ለጥቂት ሳምንታት ብቻ ተንሳፎ ወደ ወርተን የባህር ዳርቻ እንደደረሰና ነገር ግን አንድ ዳርቻው ከደረሰ በኋላ በአሸዋ ውስጥ ተቀብሮ ለዘመናት ቆይቶ ሊሆን ይችላል ብለዋል። ፕሮፌሰሯ ስትቀጥልም መልእክቱ እኛን ለመድረስ የወሰደው የጉዞ ጊዜ አጭር ሲሆን በአሸዋ ውስጥ ተደብቆ የቆየበት ጊዜ ግን 100 ዓመት ያህል ሊሆን ይችላል ማለት ነው በማለት ይህ ደግሞ የእውነቱን አስገራሚነት በጉልህ ያሳያል ብለዋል። ይህ ግኝት ብቸኛ አይደለም። መልእክት በጠርሙስ የመላክ የቆየ ባህል የዘመናችንን ሰዎች
ማነጋገሩን ቀጥሏል። ባለፈው ዓመት በስኮትላንድ ኮርስዋል ውስጥ አንድ መሐንዲስ ጥገና ሲያደርግ በግድግዳ ውስጥ ተደብቆ የቆየ ጠርሙስም አግኝቷል። በጠርሙሱ ውስጥ ያለው ማስታወሻ ከ133 ዓመት በፊት የተጻፈና የዘመን ማህተም ያለበት ሲሆን የብርሃን ቤቱን የጫኑ መሐንዲሶችና የዚያ ዘመን ጠባቂዎች ስምም ተጽፎበት ነበር። የማልኮልም ኔቪልና የዊሊያም ሃሪ መልእክት የአንድ ጦርነትና የአንድ ትውልድ ስሜት ተሸክመው በማይታመን ሁኔታ ወደ ቤተሰቦቻቸው በመመለስ ጊዜን አሸንፎ የሰው ልጅ የትስስር ጥንካሬን ማረጋግጧል። አንዳንድ ጊዜ ታሪክ ወደኛ የሚመጣው በጣም ባልጠበቅነው መንገድ መሆኑንም ይህ የመጀመሪያው የዓለም ጦርነት ተሳታፊ ወጣቶች በጠርሙስ ውስጥ የተደበቀ መልእክት አሳይቶናል።